ወዴት እያመራን ነው እግር ኳሳችን? ለምሳሌ የአቤል ያለውንና የሱራፌል ዳኛቸውን አቤል ያለው 760,000 ሱራፌል ዳኛቸው 700,000 የወር ደሞዛቸውን ለአንድ ዓመት ነው የፈረሙት። ደግሞ ለአንድ ዓመት ነው የፈረሙት ባይዘው ሁሉ ዋኒር ለአንድ ዓመት ብቻ። አንድ ዓመት ማለት ይህንን ደሞዝ በ12 ስትመተው ወደ 9 እና 8 ሚሊዮን ይመጣል። የሁለቱን 17 ሚሊዮን መጣ ማለት ነው ለአንድ ዓመት ሲዳማ ቡና ለሁለቱ ተጫዋቾች የሚከፍለው። ይሄ ጉዳይ ክለቦቹ ማረጋገጥ አለባቸው። ክለቦቹንም ደውለን እንጠይቃለን ማለት ነው። ግን ለአንድ ክለብ የተበጀተው በጀት ታስታውሳላችሁ 50 ምናምን ሚሊዮን ብር ነው። ከዛ ገደብ ማለፍ የለበትም። ከዛ ካለፈ በፋይናንሻል ፌር ፕሌይ ጠይቃለሁ ብሏል ፌዴሬሽኑ ማለት ነው። እንዴት ነው የኢትዮጵያን የዝውውር ጉዳይ እንዴት ተመለከታችሁት? አንደኛ ለአንድ ዓመት፣ ሁለተኛ ብሩ የአብዛኞቹ ተጫዋቾች እንደሰማችሁት ነው አድማጮቻችን 700,000 ብር ይከፈላቸው። ጥሩ ለተጫወተ ይከፈለው በነገራችን ላይ ማለት ነው። ግን ለየትኛው እግር ኳስ ነው? ለምን ጠብ? ምንድነው ምንጫቸው? እነዚህ ክለቦች ከመንግስት የሚያገኙትን ድጎማ መንግስት ነው እየደጎማቸው ያሉት ከቡናና ከጊዮርጊስ ውጭ ማለት ነው። አለበለዚያ ቡናና ጊዮርጊስ የሚደጎሙ መንግስት ይደጉማቸው። የአዲስ አበባ ቡድኖች ናቸው። የአዲስ አበባ ከተማ አስተዳደር ይደጉማቸው እንደሌሎቹ